ሰላም፣ እኔ ዶክተር ሙሉጌታ ካሳሁን ነኝ፣ የኦንኮሎጂ እና የኮሎሬክታል ቀዶ ጥገና ባለሙያ። በባለፉት ዓመታት ብዙ ታካሚዎችን በቀጥታ የማከም ዕድል አግኝቻለሁ። ዛሬም ስለ ጡት ካንሰር ጥቂት ነገሮችን ማካፈል እፈልጋለሁ። ይህ ችግር በዓለም አቀፍ ደረጃ ብዙ ሰዎችን የሚነካ ጉዳይ ነው። የጡት ካንሰር ቁጥር ብቻ ወይም ሕክምና ብቻ የሚያመለክት አይደለም። ለታካሚውና ለቤተሰቡ ይህ ፍርሃት፣ ጥያቄዎች እና እርግጠኛ አለመሆን አብሮት ይመጣል። ነገር ግን ተስፋም አለ። እኔ ዛሬ የምፈልገው ነገር ሰዎች የጡት ካንሰርን በትክክል እንዲረዱ መርዳት ነው። ምልክቶቹ ምን እንደሆኑ፣ ለምን እንደሚከሰት እና ከሁሉም በላይ ቀድሞ ማወቅ ምን ያህል ትልቅ ልዩነት እንደሚያመጣ። እርስዎ ራስዎ ይህን ሁኔታ እያለፉት ከሆነ ወይም የሚወዱትን ሰው እየደገፉ ከሆነ ወይም ብቻ ለማለት ከመቱ ይህ መረጃ እርስዎን ኃይል ያደርጋል። አብረን ግንዛቤ እንጨምር እና ቀድሞ የሚወሰድ እርምጃ እንዴት ሕይወት ሊያድን እንደሚችል እንመልከት። የጡት ካንሰር በጡት ውስጥ ካሉ ሴሎች የሚጀምር በሽታ ነው። አንዳንድ ሴሎች ከመደበኛው ሁኔታ ወጥተው በራሳቸው መቆጣጠር ሲያጡ ያልተገባ መንገድ መዳበርና መባዛት ይጀምራሉ። ከጊዜ ጋር እነዚህ ሴሎች እብጠት ሊፈጥሩ ይችላሉ፣ አንዳንዴም ወደ ሌሎች የሰውነት ክፍሎች ሊዘርፉ ይችላሉ። ምንም እንኳን የጡት ካንሰር በብዛት በሴቶች የሚታይ ቢሆንም በወንዶችም ላይ ሊከሰት ይችላል። ስለዚህ ጉዳይ ሴት አይደለም፣ ሁሉም ሰው ማወቅ ያስፈልገዋል። የጡት ካንሰር ህመም ለሕክምና ቁጥር ብቻ አይደለም፣ ሰውን በስሜት በቤተሰብ ግንኙነት እና በዕለት ተዕለት ኑሮ ይነካል። ከእርሱ ጋር የሚመጡ ፍርሃት፣ ግራ መጋባት እና ነገ ምን ይሆናል የሚል ጥያቄ ለብዙ ሰዎች ከባድ ይሆናል። ታካሚዎች ስለ ራሳቸው፣ ስለሚወዷቸው ሰዎች እና ስለ ሕይወታቸው ጥራት መጨነቅ የተለመደ ነው። ከምዝ ነው በሽታው ቀደም ብሎ ከተገኘ ሕይወት ሊያድን ይችላል። የጡት ካንሰር በመጀመሪያው ደረጃ ሲገኝ ብዙ ጊዜ ሕክምናው ውጤታማ ይሆናል፣ የመፈወስ ዕድሉም ከፍ ይላል። በሽታውን መረዳት ራስን ለመጠበቅ እና ጤናን ለመቆጣጠር የመጀመሪያውና በጣም ጠንካራ እርምጃ ነው። የጡት ካንሰር መንስኤዎች። የጡት ካንሰር ትክክለኛ መንስኤ ሁልጊዜ ግልጽ ባይሆንም በርካታ ምክንያቶች አደጋውን ሊጨምሩ ይችላሉ። የጄኔቲክስ ሚና ይጫወታል። የቤተሰብ የጡት ካንሰር ታሪክ ወይም እንደ ደረጃ 1 ወይም ደረጃ 2 ያሉ በዘር የሚተላለፉ የጂን ሚውቴሽን ያሉ ዕድሎችን ሊጨምሩ ይችላሉ። የሆርሞን ምክንያቶችም አስፈላጊ ናቸው። ለምሳሌ ቀደምት የወር አበባ ዘግይቶ ማርጥ ወይም ምትክ ሕክምና፣ የአኗኗር ዘይቤ ምርጫዎችም ለውጥ ሊያመጡ ይችላሉ። ከመጠን በላይ ውፍረት፣ መደበኛ የአልኮል መጠጥ መጠጣት እና የአካል ብቃት እንቅስቃሴ አለመኖር አደጋን ሊጨምሩ ይችላሉ። እንደ አንዳንድ ኬሚካሎች ወይም ራዲያክቲቭ ያሉ የአካባቢ ተጋላጭነቶችም አስተዋጽኦ ሊያደርጉ ይችላሉ። አንድ ወይም ከዚያ በላይ የአደጋ ምክንያቶች መኖር የጡት ካንሰር እንደሚያጋጥመዎት ማስታወስ ፈለጉ። ነገር ግን ስለ እነሱ ማወቅ ራስዎን ለመጠበቅ ምርጫዎችን እንዲያደርጉ ሊረዳዎት ይችላል። ቀደምት ምርመራ፣ መደበኛ ምርመራዎች እና ጤናማ የአኗኗር ዘይቤ ሁሉም እውነተኛ ለውጥ ሊያመጡ የሚችሉ እርምጃዎች ናቸው። የጡት ካንሰር ራሱን በተለያዩ መንገዶች ሊያሳይ ይችላል እና የማስጠንቀቂያ ምልክቶቹን ማወቅ በጣም አስፈላጊ ነው። ከተለመዱት ምልክቶች አንዱ በጡት ወይም በክንድ ስር እብጠት ሲሆን ከአካባቢው ኅብረ ሕዋስ የተለየ ስሜት ይፈጥራል። የጡት መጠን ወይም ቅርጽ ለውጦች ወይም እንደ ውፍረት መቀነስ ወይም መቅላት ያሉ በቆዳ ላይ የሚደረጉ ለውጦችም ልብ ሊሉ ይገባል። የጡት ጫፍ ለውጦች ሌላ ይችላሉ። ይህ የጡት ጫፍ ወደ ውስጥ መዞር፣ ያልተለመደ ፈሳሽ ወይም የማያቋርጥ ህመም ሊያካትት ይችላል። አንዳንድ ሰዎች የጡት ህመም ወይም የማያቋርጥ ምቾት ማጣት ሊያጋጥማቸው ይችላል። በተለይም ካልጠፋ በሰውነቶ ላይ ለውጦችን ሲያዩ መጨነቅ ሙሉ በሙሉ የተለመደ ነው። አብዛኛዎቹ የጡት እብጠቶች ካንሰር አይደሉም፣ ነገር ግን ምርመራ ማድረግ ሁልጊዜም የበለጠ አስተማማኝ ነው። እንክብካቤ ባለሙያን ቀደም ብሎ ማየት ግልጽነትን፣ ማረጋገጫንና አስፈላጊ ከሆነ ወቅታዊ ሕክምናን ሊያቀርብ ይችላል። የጡት ካንሰር ደረጃዎች። የጡት ካንሰር ከደረጃ 0 እስከ ደረጃ 4 ድረስ በተለያዩ ደረጃዎች ይመደባል። ይህ መመደብ የሚደረገው በእጨው መጠን ካንሰሩ ምን ያህል እንደተስፋፋ እና ወደ ሊምፍ ኖዶች እንደደረሰ በመመርኮዝ ነው። ደረጃውን መረዳት ዶክተሮችን ለታካሚው በጣም የሚመጥንና ውጤታማ የሆነ ሕክምና እንዲያቅዱ ይረዳቸዋል። ደረጃ 0 ማለት የካንሰሩ ሴሎች በወተት ቱቦች ውስጥ ወደ ሌሎች ክፍሎች ያልተሰራጩ መሆናቸውን ያመለክታል። ይህ በጣም ቀደምት እና ወራሪ ያልሆነ ደረጃ ነው። ደረጃ 1 እና 2 ቀደምት የሆኑ ወራሪ ደረጃዎች ሲሆኑ ካንሰሩ አሁንም ውስን ይሆናል። በእነዚህ ደረጃዎች በጊዜው ሕክምና ከተጀመረ ውጤቱ ብዙ ጊዜ ጥሩ ይሆናል። ደረጃ 3 የበለጠ የላቀ ሲሆን ትልቅ እጭ ሊኖር ይችላል ወይም ካንሰሩ ወደ አቅራቢያ ያሉ የሊምፍ ኖዶች ሊደርስ ይችላል። ግን ካንሰሩ ወደ ሌሎች የሰውነት ክፍሎች መስፋፋቱን ያመለክታል። ደረጃው ለሕክምና መመሪያ ቢሆንም የእያንዳንዱ ታካሚ ሁኔታ እና ጉዞ ልዩ ነው። ብዙ ሰዎች በጊዜው እና ተገቢ ሕክምና ሲያገኙ ለሕክምና ጥሩ ምላሽ ይሰጣሉ። ተስፋም ሁልጊዜ አለ።
የጡት ካንሰር በወንዶች ብዙ ሰዎች የማያውቁት ነገር አለ። የጡት ካንሰር በወንዶችም ሊከሰት ይችላል። እርግጥ ከሴቶች ጋር ሲነጻጸር በጣም አነስተኛ ነው፣ ግን አይታለፍም። ይህን ስለማያውቁ ብዙ ወንዶች ምልክቶቹን ችላ ይላሉ። ሕክምናም ዘግይቶ ይጀምራል። በወንዶች የሚታዩ ምልክቶች ከሴቶች ጋር ብዙ የሚመሳሰሉ ናቸው። ከጡት ጫፍ በታች ወይም ዙሪያ ጠንካራ እብጠት መሰማት፣ የቆዳ ዱቄት ወይም ፈሳሽ መውጣት ሊኖሩ ይችላሉ። እንዲሁ ከመደበኛው የተለየ ለውጥ ቢታይ ቀላል ነገር አይደለም፣ በቁጥጥር መውሰድ ያስፈልጋል። ብዙ ወንዶች የጡት ካንሰር የሴቶች ብቻ ነው ብለው ስለሚያስቡ ወደ ሐኪም መሄድ ያዘግያሉ። ይህ አስተሳሰብ ግን አደገኛ ሊሆን ይችላል። ማወቅና መገንዘብ በጣም አስፈላጊ ነው። ካንሰሩ በቀድሞ ሲገኝ ሕክምናው ይቀላል፣ ውጤቱም ብዙ ጊዜ ጥሩ ነው። ካንሰር ግንዛቤ ለሁሉም ሰው አስፈላጊ ነው። ለወንዶችም ሆነ ለሴቶች ምልክቶችን በጊዜው ማስተዋል በእውነት ሕይወት ሊያድን ይችላል። ዘመናዊ የጡት ካንሰር ሕክምናዎች። የጡት ካንሰር ሕክምና እንዴት እንደሚሆን በብዙ ነገሮች ላይ ይመሠረታል። የካንሰሩ ዓይነት፣ ያለበት ደረጃ እና የታካሚው አጠቃላይ ጤና ሁኔታ ከዋናዎቹ ናቸው። ሐኪሞች እያንዳንዱን ሰው በተለይ በመመልከት ለመዳን የሚያግዝ የሕክምና ዕቅድ ይመርጣሉ። ብዙ ጊዜ ቀዶ ሕክምና በመጀመሪያ ይመጣል፣ እጨውን ለማስወገድ እና አንዳንድ የጡት እንክል ወይም ሙሉ ጡት። ሬዲዮቴራፒ ደግሞ ከፍተኛ ኃይል ያላቸው ጨረሮችን በመጠቀም ቀሪ የካንሰር ሴሎችን ለማጥፋት ይረዳል። ኬሞቴራፒ በመድኃኒት የሚደረግ ሕክምና ሲሆን መድኃኒቱ በሰውነት ውስጥ በመጓዝ የካንሰር ሴሎችን ይገድላል። አንዳንድ የጡት ካንሰር ከሆርሞን ጋር የተያያዙ ስለሆኑ የሆርሞን ሕክምና እነዚህን ሆርሞኖች በመከልከል ህመሙ እንዳይበረታ ይረዳል። በቅርብ ዓመታት ውስጥ የታለመ ሕክምና ታርጌትድ ቴራፒ እና ኢሙኖቴራፒ ብዙ ተስፋ አመጥተዋል። እነዚህ ሕክምናዎች ካንሰሩን በትክክል በመድፈር ጤናማ ሴሎችን ብዙ ሳያጎዱ መስራታቸው የተለየ ጥቅም አላቸው። የሕክምና ጉዞ አካላዊም ሆነ ስሜታዊ እጅግ ከባድ ሊሆን ይችላል፣ ግን ዘመናዊ ሕክምና ዛሬ ብዙ የሚረዱ አማራጮችን አለው። የቤተሰብ የጓደኞች ድጋፍ እና ሙያዊ ምክር በመፈወስና በመመለስ ሂደት ይነባል። ሁለተኛ ምክር መፈለግ መቼ ይገባል? የጡት ካንሰር ምርመራ ከተሰማ በኋላ ወይም ሕክምና ሲጀምር መፍራት፣ መደንገጥ ወይም ትክክለኛውን ውሳኔ ወስዳለሁ ብሎ መጠየቅ በጣም የተፈጥሮ ነው። እነዚህ ስሜቶች ሁሉ የሚገባቸው ናቸው። ማንኛውም ሰው ሊሰማቸው ይችላል። ሁለተኛ የሐኪም ምክር መፈለግ ማንም መናቅ ወይም መጠራጠር ማለት አይደለም። በተቃራኒው ራስን መጠበቅና ሁኔታውን በደንብ ለመረዳት የሚያግዝ ኃላፊነት ያለው እርምጃ ነው። ምርመራው ግራ ካጋባሽ፣ የተቀመጠው የሕክምና ዕቅድ ከባድ ካለሽ ወይም ካንሰሩ ያልተለመደ ከሆነ አንዳንድ ሰዎች ደግሞ ሌሎች አማራጭ ወይም አዲስ የሕክምና መንገዶችን ለማወቅ ሌላ ምክር ይፈልጋሉ። በጤናሽ ላይ በንቃት መሳተፍ ኃይል ይሰጥሻል። ውሳኔዎችሽን በግልጽነትና በልብ ረፍት እንድትወስድ ያግዝሻል። አስታውሽ፣ ምርጡ ሕክምና የምትረዳውና በእርግጠኝነት የምትቀበለው ሕክምና ነው። ይህ መረጃ ከረዳሽ ከሆነ እባክህ ለይሁን ይፋ ለሚያስፈልጋቸው ሰዎች አጋራቸው። ዕውቀት ሕይወት ሊያድን ይችላል። ጥያቄዎች ወይም ተጨማሪ ሐሳቦች ካሉሽ ከዚህ በታች አስቀምጥ።